በኢራን በአሜሪካና በእስራኤል ጥምረት መካከል ያለው ጦርነት ለአራተኛ ቀን ዛሬም እንደቀጠለ ነው። በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰው መጠነ ሰፊ ጦርነት አራተኛ ቀኑን በያዘበት በአሁኑ ወቅትም ግጭቱ ወደ መላው መካከለኛ ምስራቅ የሚተስፋፋ መሆኑን የሚጠቁሙ አዳዲስ አሳሳቢ ክስተቶችም እየተመዘገቡ ይገኛሉ። በዛሬው ዕለት የእስራኤል ኃይል እንዲሁም ደግሞ የአሜሪካና ኢራን ኃይሎችም የአየር ድብደባና የድሮን ጥቃቶችንም በተለያዩ አካባቢዎች ላይም ፈጽመዋል። እስራኤል በቴህራንና በቤሩት በሚገኙ የወታደራዊ ኢላማዎች ላይም አዲስና መጠነ ሰፊ የአየር ድብደባ መፈጸሟን አስታውቃለች። በሌላ በኩል በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ በሁለት የኢራን ድሮኖች መመታቱንም የሳውዲ መከላከያ ሚኒስትር አረጋግጧል። የኢራን መንግስታዊ መገናኛ ብዙሃን በበኩላቸው በባህሬን በሚገኘው የአሜሪካ አየር ኃይል ጣቢያ ውስጥም የሚገኘውን የአዛዥና የሰራተኞችን ህንፃ ማውደሙንም ዘግቧል። የኢራን ባለስልጣናት ለዓለም ኃይል አቅርቦት ወሳኝ በሆነው በሆርሙዝ ባህር ሰርጥ በሚያልፉ መርከቦች ላይ ጥቃት ለመሰንዘር ዝተዋል። በዚህ መስመር ለማለፍ በሚሞክር ማንኛውም መርከብ ላይ እሳት እንለኩሳለን ሲሉ አንድ ከፍተኛ የኢራን ባለስልጣን ማስጠንቀቂያ ሰጥተዋል። በአሁኑ ሰዓት ላይ ዓለማችን በእነዚህ በሁለቱ ኃይሎች ጦርነት ምክንያትም እየተጨናነቀች ትገኛለች። ይህንን ተከትሎ ዓለም ለሁለት እየተከፈለች ትገኛለች። አንዳንዶቹ ከኢራን ጎን ሲሰለፉ፣ አንዳንዶቹ ደግሞ በአሜሪካና በእስራኤል ጎን ተሰልፈዋል። ይህንን ተከትሎ የዓለም አሰላለፍ ሁለት ሆኗል። እስራኤልን በአንድ ሚሳኤል አጠፋለሁ ሲል ኪም ጆንግ ኡን አሳወቀ። የሰሜን ኮሪያው መሪ ኪም ጆንግ ኡን እስራኤልን ለማጥፋት አንድ ሚሳኤል ብቻ በቂ ነው ሲልም ተደምጧል። የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸውን ጠንካራ ድጋፍ በመግለጽ አስፈላጊ ሆኖ ከተገኘ እስራኤልን ለመምታት የሚያስችሉ ሚሳኤሎችንም ለኢራን ለማቅረብ ዝግጁ መሆናቸውን አስታውቀዋል። መሪው በሰጡት እጅግ አስደንጋጭ መግለጫ እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለትም የፒዮንግያንግን የባሊስቲክና የኒውክሌር አቅም ለዓለም አሳይተዋል። እንዲሁም ደግሞ አሜሪካ ጭምር ይህንን ነገር በቁም ነገር እንድትመለከተውም አሳስበዋል። ይህ የሰሜን ኮሪያው መግለጫ የወጣውም አሜሪካና እስራኤል በኢራን ላይ የከፈቱትን ኦፕሬሽን ተከትሎ ኦፕሬሽን ኢፒክ ፋር በተፋፋመበትና የኢራኑ መሪ አያቶላ አልሃሚኑ መገደላቸው በተረጋገጠበትና እንዲሁም ደግሞ የኢራኑ መሪ አያቶላ አልሃሚኑ ተተኪ በተተኩበትና እሳቸውም ከተገደሉት በኋላ ነው። ይህ መግለጫም በአሁኑ ሰዓት ላይ ዓለማችንን ለሁለት እየከፈላት ይገኛል። የሰሜን ኮሪያው መግለጫ የወጣው አሜሪካና እስራኤል በኢራን ላይ የከፈቱትን ኦፕሬሽን ኤፒክ ፋር በተፋፋመበትና የኢራኑ መሪ አያቶላ አልካሜኑ መገደላቸው በተረጋገጠበት እንዲሁም ደግሞ ተተኪያቸው አያቶላ ከተገደሉ በኋላ ነው። ኪም ጆንግ ኡን ሰሜን ኮሪያ ለኢራን በጦር መሳሪያ ታገዘ ድጋፍ ለማድረግ ያላትን ቁርጠኝነት የገለጹ ሲሆን ቻይና ለኢራን የላቁ ሚሳኤሎችን ያቀረበች እንደሆነ በሚነገርበትና ሩሲያ በምዕራቡ ያለ ጠንካራ ማስጠንቀቂያ በሰጠችበት ወቅት የሰሜን ኮሪያ ጣልቃ ገብነትም ቀውሱን ይበልጥ ውስብስብ አድርጎታል። በአሁኑ ሰዓት ላይ ቻይና በቀጥታ ለኢራን የጦር መሳሪያ ድጋፍ ያደረገች ትገኛለች። ይህ የኪም ጆንግ ኡን ንግግር ደግሞ በዓለም አቀፍ የነዳጅ ገበያና በጂኦፖለቲካ መረጋጋት ላይ ትልቅ ስጋት የፈጠረ ሲሆን ፕሬዚዳንት ትራምፕ ቀደም ሲል ትልቁ ጦርነት ሊመጣ ይችላል ብለው የሰጡትን ማስጠንቀቂያም አጠናክሮታል። በኢራን፣ ሩሲያ፣ ቻይናና ሰሜን ኮሪያ መካከልም እየተፈጠረ ያለው አዲስ ወታደራዊ አሰላለፍ የቀጠናውን ግጭት ወደ ዓለም አቀፍ ጦርነት ሊቀይሩ ይችላል ተብሎም ተሰግቷል። ይህንን ተከትሎ የተባበሩት መንግስታት ድርጅትና የምዕራባውያን መሪዎችም እስካሁን ድረስ በመግለጫው ላይ ይፋዊ ምላሽ ያልሰጡ ቢሆንም ዓለም አቀፍ የደህንነት ተንታኞችና አንዳንድ ከፍተኛ ምሁራን ግን ሁኔታውን ወደማይመለስበት ደረጃ እየተቃረበ መሆኑን እየገለጹ ይገኛሉ። በተያያዘ መረጃ ሩሲያ በአሁኑ ሰዓት ላይ በቀጥታ ለእስራኤልና አሜሪካ ጥብቅ መግለጫ ሰጣለች። ጥቃቱን እንድታቆምም እንዲሁም ደግሞ ዓለም አቀፍ ሕግን መጣስ እንደሆነም ገልጻለች። ሩሲያ ከዚህ በመቀጠል አሁን ከሰዓት በተሰማው መረጃ በእርሷ ግዛት የሚገኙ የእስራኤል ዜጎች በአስቸኳይ ሀገሯን ለቀው እንዲወጡም አዛለች። የክሬምሊን ባለስልጣናትም በሩሲያ የሚገኙ የእስራኤል ዜጎች በአስቸኳይ ከሀገሪቱ እንዲወጡ ወይም ደግሞ እንዲባረሩ የሚል ትዕዛዝ ማስተላለፋቸውም ተሰምቷል። ይህ እርምጃ የተወሰደው ሩሲያ በቅርቡ በእስራኤል የሚኖሩ የገዛ ዜጎቿን
ዜጎቿን በቀጠናው የታየ ባለው ከፍተኛ ጸጥታ ስጋት ምክንያት ሀገሪቱን ለቀው እንዲወጡ ካሳሰበችና ካስወጣች በኋላ ነው። ይህ የሞስኮ ውሳኔ በሁለቱ ሀገራት መካከል ለዓመታት የቆየውን ግንኙነት እጅግ አስከፊ ደረጃ ላይ ያደረሰው ሲሆን በተለይም እንደ አውሮፓውያን አቆጣጠር በየካቲት 2026 አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት ተከትሎ የመጣ የበቀል እርምጃ ተደርጎ ተወስዷል። ሩሲያ እነዚህን የእስራኤል ዜጎችንም ከሀገሯ ለማስወጣት አዲስ ህግ ተጠቅማለች። ይህ ህግም ዲፖርቴሽን ሪጅም የተባለ ህግ ነው። ይህ ህግም ቀደም ሲል ከመካከለኛው እስያ ለሚመጡ ህገወጥ ስደተኞችም የወጣ ህግ ቢሆንም አሁን ግን ሞስኮ የውጭ ሀገር ዜጎችም ያለ ፍርድ ቤት ትዕዛዝ ለማባረር እንደ ፖለቲካዊ መሳሪያ እየተጠቀመችበት ይገኛል። በሁለቱ ሀገራት መካከል ያለው ግንኙነት መሻከር የጀመረው እንደ አውሮፓውያን አቆጣጠር በሰኔ 2025 ከተቀሰቀሰው የ12 ቀን ጦርነት በኋላ ሲሆን ሩሲያ ከኢራን ጋር ያላትን የጠበቀ ወዳጅነትና እስራኤል በዩክሬን ጉዳይ ላይ የምትመለከተውን አቋም ለውጥረቱ መባባስ ዋነኛ ምክንያቶችም እንደሆኑም ተንታኞች ይገልጻሉ። ይህ የጅምላ ማባረር ትዕዛዝ በሩሲያ የሚኖሩ ተማሪዎችን፣ ነጋዴዎችን፣ የሁለት ሀገር ዜግነት ያላቸው ግለሰቦችም በእጅጉ የሚጎዳ ተደርጎ ተቆጥሯል። በአሁኑ ሰዓት ላይ በቀጥታም በተዘዋዋሪ የተለያዩ ሀገራት እስራኤልን እንዲሁም ደግሞ አሜሪካን እየተቃወሙ ይገኛሉ። ከነዚህ መካከልም ግንባር ቀደሞቹ ሩሲያና ቻይና ሆነው ተገኝተዋል። ሩሲያ፣ ቻይናና ሰሜን ኮሪያ በአሁኑ ሰዓት በቀጥታ አሜሪካና እስራኤልን በኢራን ላይ የምታፈጽመውን ጥቃት እንድታቆም በቀጥታ በመናገርም የመጀመሪያዎቹ ትልልቅ ሀገራትም ሆነዋል። ይህንን ተከትሎ ዓለማችን ሁለት የጦር አሰላለፍ እየያዘች ትገኛለች። ይህ አሰላለፍ ደግሞ ዓለምን ወደ ሶስተኛው የዓለም ጦርነት የሚመራ ተደርጎም ተቆጥሯል። በኢራን፣ ሩሲያ፣ ቻይናና ሰሜን ኮሪያ መካከል እየተፈጠረ ያለው አዲስ ወታደራዊ አሰላለፍ የቀጠናውን ግጭት ወደ ዓለም አቀፍ ጦርነት ሊቀይረው ይችላል ተብሎም ተሰግቷል። ዓለም አቀፍ ተንታኞችም ይህንን ሲያስረዱ በኢራን፣ ሩሲያ፣ ቻይናና ሰሜን ኮሪያ መካከል እንዲሁም ደግሞ በአሜሪካ፣ በእስራኤል፣ በእንግሊዝና በምዕራባውያን ሀገራት መካከል እየተካሄደ ያለው የጦር አሰላለፍ ወደ ሶስተኛው ዓለም ጦርነት እየመራ ሊሆን ሲሉም ተደምጠዋል። ቢሆንም ግን በዛሬው ዕለት በተለያዩ የእስራኤል ከተሞች የኢራን የአየር ኃይል ድብደባ ፈጽሟል። የሚሳኤል ጥቃትም ፈጽሟል። እንዲሁም ደግሞ የእስራኤል አየር ኃይልን በተለያዩ የቴህራን አካባቢዎች ላይ የሚሳኤልና የድሮን ጥቃት መፈጸሙ ተሰምቷል። ውድ አድማጭ ተመልካቾቻችን ነገሮች በአሁኑ ሰዓት ላይ ከሚታሰበው በላይ ግራም እያጋቡ ይገኛሉ። የፈረንሳይ ተዋጊ ጀቶችን በተባበሩት አረብ ኤምሬትስ ሰማይ ላይ ታይተዋል። የፈረንሳይ ራፋኤል ተዋጊ ጀቶች በተባበሩት አረብ ኤምሬትስ ሰማይ ላይ የደህንነት ማስከበር ስራዎችን እያከናወኑ ነው ሲሉም ተደምጠዋል። የተባበሩት አረብ ኤምሬትስ ሰማይ ላይ የተካሄደው ወታደራዊ ኦፕሬሽን አስመልክቶ የፈረንሳዩ ለሞንድ ጋዜጣ የውስጥ ምንጮችን ጠቅሶ እንደዘገበው ባለፈው ሳምንት መጨረሻ የኢራን ድሮኖች በኤምሬትስ ላይ ጥቃት በሰነዘሩበት ወቅትም በዚያው የሚገኘው የፈረንሳይ ራፋኤል ተዋጊ ጀት ድሮኖችን ለማክሸፍ ተሰማርተው ነበር ተብሏል። ፈረንሳይ ከሀገሪቱ ጋር ያላትን የመከላከያ ስምምነት መሰረት በማድረግም አስፈላጊ ሆኖ ሲገኝ ተመጣጣኝ የመከላከል እርምጃ ለመውሰድም ዝግጁ መሆኗንም አረጋግጣለች። ይህም የሚያመላክተው ፈረንሳይ በአሁኑ ሰዓት ላይ በአሜሪካና በእስራኤል ጎን መቆሟን ነው። ሁላችሁም በጨዋነት ሀሳብ አስተያየታችሁን ስጡበት። በዚህ መረጃ ሰዓት ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘንላችሁ።